ሌላኛው ወደ ባላንስ ሺት እንሄዳለን። ባላንስ ሺት ላይ የመጀመሪያው ካሽ ነው። ስለዚህ ካሽን ካልኩሌት የምናደርገው እንዴት ነው? ካሽ ፍሎ ስቴትመንት ከሰራን በኋላ ከዛ ላይ ያገኘነው ኢንዲንግ ባላንሱን ቀጥታ ነው የምንወስደው ማለት ነው ካሽ ብለን። ስለዚህ እሱ አሁን ካልኩሌት አልተደረገም፣ በኋላ ካልኩሌት ስናደርገው እንመልሰዋለን። ስለዚህ አካውንት ሪሲቪብል ነው። አካውንት ሪሲቪብል ማለት ደዮቹን አውቀናል። ስለዚህ ደዮቹ እዚህ ጋር 18 ይላል። 18 ሲባዛ ረቨኒው እዚህ ጋር አለን። ከዛ ሲካፈል 365 ስናደርገው በእንደዚህ መንገድ ምን ያህል ሪሲቪብል እንዳለን ይነግረናል ማለት ነው። ኢንቨንተሪ ላይ እንሄዳለን። እንደዚሁ ኢንቨንተሪ ላይ እዚህ ጋር ተሰጥቶናል 80 ማለት ነው። ሲባዛ በኮስት ኦፍ ጉድስ ሶልድ ሲካፈል 365 እናደርገው በዚህ መንገድ እናገኛለን ማለት ነው። ከዛ ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ነው። ይህንንም እንደምናደርገው የባለፈው ዓመት ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት አለን። ከእሱ ላይ ማን እንቀንሳለን? የዚህን ዓመት ዲፕሪሺዬሽን እንቀንሳለን። ይህን ነው ማለት ነው። ነገር ግን ከዛ በኋላ የምናደርገው ምንድን ነው? ተጨማሪ ያገኘነው ኢንቨስት ያደረግነው ፕሮፐርቲ ፕላንት ኤንድ ኢኩዊፕመንት ካለ እሱን የዚህኛውን ዓመት መደመር መቻል አለብን ማለት ነው። ሲደመር እና አሰብሽ ላይ እንመለሳለን። እንደምትት እዚህ ጋር ፒፒኢ 15000 በዚህ ዓመት ኢንቨስት አድርጓል ማለት ነው። ስለዚህ ልክ ስንደምረው 39389 ይሆናል ማለት ነው። ከዛ በኋላ ቀጥታ ስንደምረው ከዚህ ጀምሮ ልክ ላይ ስንደምረው እንደምታዩት 62835 ይመጣል ማለት ነው። ይሄ ማለት ካሻችንን ሳይጨምር ይሆናል ማለት ነው። ከዛ ቀጥሎ እዚህ ጋር እንምጣና አካውንት ፔብል ካልኩሌት እናደርግ። ፔብል ላይ ያለን እዚህ ጋር 37 ሲባዛ በኮስት ኦፍ ጉድስ ሶልድ ሲካፈሉ 365 እናደርጋለን ማለት ነው። ከዛ ቀጥሎ ዴት አለን። እንግዲህ ዴት ማለት የባለፈው ዓመት የነበረን ዴት ሙሉ ለሙሉ ወደዚህ ዓመት ይመጣል። ስለዚህ እዚህ ኳልስቱ የባለፈው ዓመት ዕዳ ከዛ ሲደመር በዚህ ዓመት ሌላ ዴት ኢሹ ካደረግን እሱን እንደምራለን። የነበረብንን ዴት ደግሞ ከከፈልን እሱን እንቀንሳለን ማለት ነው። ስለዚህ አሰምሽናችን ላይ እንሂድና አጋጣሚ እዚህ ጋር ዜሮ ነው፣ ምንም አይነት ዴት ኢሹ አላደረግንም፣ ምንም አይነት ዴት አልከፈልንም ማለት ነው። ስለዚህ ዜሮ ይሆናል ማለት ነው። ከዛ ቶታሉን ለማግኘት ቀጥታ ሰሜሽን ብናደርግለት ቶታሉን እናገኛለን ማለት ነው። ስለዚህ ቶታል ሊያቢሊቲያችንን አገኘን ማለት ነው። ከዛ ኢኩዊቲ ካፒታል ነው። ኢኩዊቲ ካፒታል የምንለው አሁንም እዚህ ኳል ውስጡ ልበለውና የባለፈው ዓመት ኢኩዊቲ ካፒታል አለ። ከዛ ሲደመር በዚህ ዓመት ሌላ ኢኩዊቲ ካፒታል ካለን እሱን እንደምራለን። አጋጣሚ ሆኖ የለንም፣ ስለዚህ ዜሮ ነው ማለት ነው የሚሆነው። በዚህ ኢንተር ስንለው በዚህ መንገድ እናገኛለን ማለት ነው። ሌላኛው ሪተርን አርኒንግ ነው። ሪተርን አርኒንግ ማለት ከባለፈው ዓመት የመጣ ሪተርን አርኒንግ አለ ቢጊኒንግ ማለት ነው። ከዛ ሲደመር በዚህ ዓመት ምን አለን? ከዚህኛው ዓመት ኔት ኢንካም ወይ ደግሞ ኔት አርኒንግ አለን ማለት ነው። በዚሁ አጋጣሚ ሆኖ ዲቪደንድ ቢኖረን ኖሮ ያንን ዲቪደንድ እንቀንስ ነበረ። ስለዚህ ዲቪደንድ ስለሌለን ቀጥታ ሁለቱን ብቻ ደምረን እናስቀምጣለን ማለት ነው። ስለዚህ ሼር ሆልደርስ ኢኩዊቲ የምንለው ሁለቱ ሲደመሩ ያለው ዋጋ ይሆናል ማለት ነው። ከዛ በኋላ ቶታል ሊያቢሊቲ ኤንድ ኢኩዊቲ የምንለው እንግዲህ ያው ሁላችንም እንደምናውቀው ኢኩዊቲ ሲደመር ሊያቢሊቲ ሆኖ ይቀመጣል ማለት ነው። ሲደመር በለውና ይሄን አድርገው እንደምን 223884 ሆኗል ማለት ነው። ነገር ግን እችኛዋና እዚህ ጋር አሴት ባላንስ አልመጣም። ለምን? ገና እዚህ ጋር ካሽን ካልኩሌት አድርገን አላስቀመጥንለትም ማለት ነው። ስለዚህ እሱ ስናስቀምጥለት ባላንስ መምጣት ግዴታ ይሆንበታል። እሺ፣ ሌላኛው ካሽ ፍሎ ስቴትመንት ነው። ካሽ ፍሎ ስቴትመንት ካልኩሌት የምናደርገው እንግዲህ ከኔት አርኒንግ በመጀመር ነው ማለት ነው። ኔት አርኒንጋችንን ከኔት ኢንካም የምንፈልግ እናመጣለን። ከዛ ዲፕሪሺዬሽንን አሁንም ከኔት ኢንካም እናመጣለን። ከዛ ቼንጂንግ ወርኪንግ ካፒታል ነው የሚለው። ይሄ ማለት ወርኪንግ ካፒታላችን እንግዲህ ዋና ኦፕሬሽን ወይ ደግሞ ቤዚክ ኦፕሬሽናችንን ፍሎ እንዲያደርግ ወይም ደግሞ እንደፈለገ ፍሌክሲብል ሆኖ መንቀሳቀስ እንዲችል የሚያገለግሉን አይተሞች ናቸው። ለምሳሌ ሪሲቪብል፣ ፔየብል፣ ኢንቨንተሪ እነዚህ ናቸው። ስለዚህ የእነሱን ቀላንሰን ደማምረን የምናገኘው ውጤት ይሆናል ማለት ነው። ስለዚህ ቼንጂንግ ወርኪንግ ካፒታል ስንል ከሪሲቪብል እንጀምር፣ ማይነስ እናድርግና ቅንፍ ከፍተን ያው ገንዘብ ስለወጣ ሪሲቪብል ማለት ገንዘብ ወጥቷል ማለት ነው። ስለዚህ ሪሲቪብል እዚህ ጋር አለን፣ ሲቀነስ የባለፈው ዓመት ኔት ቼንጅ እናገኛለን ማለት ነው። ሲቀነስ አሁንም ኢንቨንተሪ አስገባን ማለት ገንዘብ አስወጣን ማለት ነው። ምክንያቱም እቃ ባስገባን ቁጥር ለእቃው ፔመንት ስለሚኖር፣ ስለዚህ ኢንቨንተሪንም በማይነስ ነው ካልኩሌት የምናደርገው። ከዛ አካውንት ፔብላችንን ግን ደምረን ነው የምናስቀምጠው። ለምን? አካውንት ፔብል እጃችን ላይ ያለ ገንዘብ ስለሆነ ማለት ነው። ወደኛ መጣ እንጂ ወደ ውጭ አልከፈልንም ገና እዳችንን። ስለዚህ እጃችን ላይ ገንዘብ ስላለ እሱን እጃችን ላይ ያለውን ገንዘብ እንደምራለን ማለት ነው። ስለዚህ ቅንፍ ልክፈትና ኔት መሆን አለበት ግዴታ። ስለዚህ ፔብል ይሄኛው ሲቀነስ የባለፈው ዓመት ፔብል
ይሆናል ማለት ነው። ስለዚህ እንደምታዩት ማይነስ ወይም ደግሞ ኔጌቲቭ 3175 መጥቷል ማለት ነው። ቼንጅ ኢን ወርኪንግ ካፒታል ማለት ነው። ስለዚህ እነዚህን ስንደምራቸው በዚህ መንገድ ይመጣል። እዚህ ጋር ኢንቨስትመንት ካልን እንግዲህ ፒፒ ላይ ኢንቨስት ባደረገን ቁጥር ገንዘብ አወጣን፣ ነገር ግን ካፒታችን እያደገ ይሄዳል። እውነት ነው። ስለዚህ እኛ የምናወራው ስለ ገንዘብ ስለሆነ ኢንቨስት ስናደርግ ገንዘብ ነው እየከፈልን ያለ ነው። ስለዚህ ገንዘብ አውትፍሎ አድርጓል ማለት ነው። ስለዚህ እዚህ ኳልስቶ አድርገዋለሁ። ከዛ ኔጌቲቭ ነው ገንዘብ እየወጣ ስለሆነ። ስለዚህ ፒፒኢ አሰምፕሽን ላይ ሊሄድና እዚህ ጋር ኢንቨስት እንዳደረጉ ያሳየኛል አሰምፕሽን ላይ። ስለዚህ እሱን አስቀምጣለሁ። ድምሬም ያው አንድ ብቻ ስለሆነ ፒፒኢ ብቻ ስለሆነ ኢንቨስትመንት ላይ ያለው እሱን ብቻ ድምሬ ያስቀምጣለሁ ማለት ነው። ሌላኛው እዚህ ጋር ኢሹዋንስ ኦር ሪፔመንት ኦፍ ዴት ነው የሚለን። ስለዚህ ኢሹ የተደረገ ዴት ካለ ገንዘባችን ይጨምራል፣ የተከፈለ እዳ ካለ ደግሞ ገንዘባችን ይቀንሳል ማለት ነው። ስለዚህ እዚህ ኳል ውስጡ ልበለውና እሱንም ከአሰምፕሽን ላይ ነው ይዘን የምንመጣው ማለት ነው። አጋጣሚ እዚህ ጋር ዜሮ ነው። ስለዚህ እሱን እንወስዳለን ማለት ነው። ከዛ አሁንም ኢሹ የተደረገ ኢኩዊቲ ካለ ገንዘባችን ይጨምራል፣ የተከፈለ ኢኩዊቲ ካለን ደግሞ ገንዘባችን ይቀንሳል ማለት ነው። እዚህ ኳል ውስጡ ልበለው። አሁንም አሰምፕሽን ላይ ሄጄ ዜሮ ነው። ስለዚህ እሱን አስቀምጣለሁ ማለት ነው። ከዛ ሰሜሽንስ ሳደርገው ከፋይናንስ ያገኘ ነው ካሽ ዜሮ ይሆናል ማለት ነው፣ የሁለቱ ድምር ስለሆነ። ከዛ የመጨረሻ እዚህ ጋር እንመጣለን። አሁን ከሶስቱ ያገኘ ነው ገንዘብ ጨመረ ወይስ ቀነሰ የሚለውን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ ሶስቱን የምንደምር ያው ኔጌቲቭን በማይነስ ስለተቀመጠ ሲደመር ማይነስ 15000 ሲደመር ዜሮ ባደርገው እንደምታዩት 1501 ይመጣል ማለት ነው። ከዛ ቀጥሎ ኦፕኒንግ ካሽ ባላንስ ማለት የባለፈው ዓመት ክሎዚንግ ካሽ ባላንስ ይሆናል ማለት ነው። ስለዚህ ኢኳል ቱ አድርገውና የባለፈውን ዓመት ክሎዚንግ ካሽ ባላንስ ሳደርግለት እንደዚህ ይሰጠኛል። ልክ ሁለቱም ስደምራቸው እንደምታዩት 161050 ብር አድርጎ ይሰጠኛል ማለት ነው። ይሄ ማለት ክሎዚንግ ካሽ ባላንሳችን ይሆናል ማለት ነው። ስለዚህ G7 ቀጥታ የት እንወስዳታለን ማለት ነው? ባላንስ ሺታችን ላይ እንወስዳታለን ማለት ነው። ኢኳል ቱ G7 ብዬ በጽፍለት ያመጣልኛል። ወይም ደግሞ እናንተ ቀጥታ ክሊክ አድርጋችሁ ማምጣት ትችላላችሁ ማለት ነው። ስለዚህ አሁን እዚህ ጋር እንደምናየው ለምሳሌ እዚህ ጋር ቴስት አስገብቼለት እዚህ ጋር ቶታል ሊያቢሊቲ ኤንድ ኢኩዊቲ ኢኳል ቱ ቶታል አሴት ብለው ትሩ የሚል ሲምቦል ይሰጠኛል ማለት ነው። ያ ማለት ባላንስ ሆኗል ማለት ነው። ልክ ይህንን እስከ መጨረሻው ይዤው ብሄድ እንደዚህ እዚህ ጋር እንደምታዩት ትሩ ሆኖ አግኝተነዋል ማለት ነው። አሁን ካልኩሌት ያደረግነው። ስለዚህ ይህን ነገር ሙሉ ለሙሉ ወደፊት ለፊት ብንሞላው በዚህ መንገድ ማግኘት እንችላለን። እዚህ ጋር እንደምታዩት ፎልስ 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 ይላል። ምንድነው ምክንያቱ? እዚህ ጋር ዜሮ ስለሆነ ባላንስ አልመጣልንም። ነገር ግን እዚህ ጋር መጥተህ ካሽ ላይ ወይ ደግሞ ካሽ ስቴትመንት ላይ ያለውን ዳታ ልክ እንደዚህ ስንሞላው ተመልሶ ትሩ ይሆናል ማለት ነው። ምክንያቱም አሁን ባላንስ ስለሆነ ማለት ነው። ስለዚህ ካሽ ፍሎ ስቴትመንት በዚህ መንገድ ሰርተናል። ባላንስ ሺታችንን በዚህ መንገድ መስራት ችለናል። እንደዚሁም ደግሞ መጀመሪያ ላይ እየሰራ ነው ኢንካም ስቴትመንት በዚህ መንገድ አልቋል ማለት ነው። ከዚህ በኋላ የሚቀረን አንድ ነገር ነው። የፈለግነውን አይተም መርጠን ግራፍ መስራት እና በግራፍ ሪፕሬዘንት ማድረግ ይሆናል ማለት ነው። ስለዚህ ለምሳሌ ከኔት ኢንካም ላይ የተወሰኑ አይተሞችን እንውሰድና በግራፍ ለማሳየት እንሞክር። እሺ፣ ስለዚህ ከዚህ ውስጥ ሬቨኒው፣ ኮስት ኦፍ ጉድስ ሶልድ፣ ለእነዚህ 5 አይተሞች ግራፍ እንሰራለን ማለት ነው። ወይ ደግሞ ግራፊካል ፕሬዘንቴሽን እንዲኖራቸው እናደርጋለን። ስለዚህ ኢንሰርት፣ ከዛ እዚህ ጋር ግራፍ ልምረጥለት እና በዚህ እንግዲህ ይህን ግራፍ እንደምታዩት እዚህ ጋር በቁጥር ተቀምጧል። 1 እስከ 10 ማለት ነው፣ ዓመተ ምህረቱ በዓመተ ምህረቱ ቦታ። ከዛ ቀጥሎ ደግሞ እዚህ ጋር ሁሉንም ቨርቲካሊ አቁሟቸዋል። ስለዚህ ከኛ የሚጠበቀው ምንድን ነው? የተወሰነውን በላይን ግራፍ ሆሪዞንታሊ እንዲያስቀምጥልን ማድረግ ነው። ሌላኛው ደግሞ ዓመተ ምህረቱን አመጥቶ እዚህ ውስጥ ማስገባት መቻል ይሆናል ማለት ነው። ስለዚህ እዚህ ጋር እንደዚህ ላድርገው። ከዛ ሰሌክት ዳታ ልበለውና ኤዲት አድርገዋለሁ። ከዛ እዚህ ጋር ይችን ዓመተ ምህረት ሰሌክት ሳደርግለት ምኑን ይቀይር? እዚህ ጋር እንደምታዩት 2013 2022 ድረስ ዳታውን ሰሌክት አድርጎልኛል። ከዛ ኦኬ እለዋለሁ። ከዛ ግራፋችን ላይ ብንመለስ እንደምታዩት በቁጥር ሳይሆን በዓመተ ምህረት ቀይሮ አስቀምጦልኛል ማለት ነው። ከዛ ቀጥሎ ወዴት የምንሄደው እዚህ ጋር ይሄንን ልንካውና እዚህ ጋር እንደምታዩት ቼንጅ ቻርት ታይፕ ይላል። እሱን ነካዋለሁ። ከዛ እዚህ ጋር ኮምቦ ይላል። ኮምቦን ስነካ እንደምታዩት
ግማሹን በላይን ሆሪዞንታል ግማሹን ደግሞ ቨርቲካል አስቀምጦልኛል ማለት ነው። እዚህ ጋር የምታዩቸው ምርጫዎች አሉ። እነሱን መምረጥ ነው። ለምሳሌ ቶታል ኤክስፔንስ እና ኔት አርኒንግ ነው በላይን ያስቀመጠልኝ። እኔ ደግሞ የፈለግኩት ሬቨኒው ቢሆን እና ሬቨኒው እና ኔት ኢንካም ብቻ ቢሆን ይህንኛውን እንቀይረው። ኦኬ ብዬ ተመልሰ እዚህ ቁጥር ማስቀመጥ እችላለሁ። በቀኝ በኩል ለሬቨኒው እና ለኔት ኢንካም ስፔሲፊክ የሆነ ቁጥር ማስቀመጥ እችላለሁ ማለት ነው። ስለዚህ ለዚህ ነው አስቀምጥለት ለላይ ነው ማለት ነው። ከዛ እዚህ ጋር ልምጣና ላይ ነው እንደዚህ ላስቀምጥ። ከዛ እዚህ ጋር ኦኬ ነው አለው። እሺ እንደምታዩት ሬቨኒው እና ኔት ኢንካም ወይም ደግሞ አርኒንግ በላይን ተቀምጧል ማለት ነው። ሌላኛው እንደዚህ ይሄኛውን በደንብ አጉልቶ እያንዳንዱ ላይን ከለር መቀየር ይቻላል። ለምሳሌ እሺ በምታዩት መንገድ እንደዚህ መቀየር ይቻላል። ከቀለሞቹን እዚህ ጋር ለምሳሌ ሙሉ ቀይ ማድረግ ብፈልግ እንደዚህ ቀይ ማድረግ እችላለሁ። ይሄንኛውን ሰማያዊ ነው እኔ የፈለኩት፣ ለምሳሌ ቢጫ ቢሆን እንደዚህ መቀየር እችላለሁ ማለት ነው። እያንዳንዱ ኮለመን ሰሌክት አድርገን መቀየር እንችላለን ማለት ነው። እሺ እዚሁ ጋር አሁንም ይህን ቻርት ሰሌክት እናደርግና እንግዲህ እንደምታዩት እዚህ ውስጥ ገብተን በዚህ በጣም ብዙ ነገር መቀየር እንችላለን። ምን ያህል ይስፋ፣ ምን ያህል ይጥበብ፣ ስንት ፐርሰንት ዊድዙ ምን ያህል ይሆን፣ ሀይቱ ምን ያህል ይሆን የሚለው ካልኩሌት ማድረግ እንችላለን። ወይም ደግሞ ቁጥር ሰጥተን ማስፋት ማጥበብ እንችላለን ማለት ነው። እንግዲህ አጠቃላይ ስራው ይህንን ይመስላል ማለት ነው። ስሪ ስቴትመንት ፋይናንሻል ሞዴሊንግ በዚህ መንገድ መስራት ይቻላል ማለት ነው።